አንድ ጠያቂ ሩሚን መርዝ ምንድነው ሲል ጠይቆት ነበር። የሩሚ መልስ እንዲህ ነበር: ማንኛውም ከሚያስፈልገን መጠን በላይ የሆነ ነገር ሁሉ መርዝ ነው። ስልጣን፣ ሀብት፣ ድህነት፣ ንዴት፣ ስግብግብነት፣ ስንፍና፣ ጥላቻ፣ ራስ ወዳድነት፣ ፍቅር፣ ጉጉት ወይንም ሌላ ማንኛውም ነገር ሊሆን ይችላል። ብቻ ከሚያስፈልገን መጠን በላይ የሆነ ነገር ሁሉ መርዝ ነው። ጠያቂ: ፍርሃት ምንድነው? ሩሚ: እርግጠኛ አለመሆንን አለመቀበል ነው። እርግጠኛ አለመሆናችንን ብንቀበል ፍርሃት ድል ይሆናል። ጠያቂ: ቅናት ምንድነው? ሩሚ: የሌሎችን በጎ ነገር አለመቀበል ነው። የሌሎችን በጎነት ብንቀበል መነሳሳት ይፈጥርልናል። ጠያቂ: ንዴት ምንድነው? ሩሚ: ከቁጥጥራችን ውጭ የሆኑ ነገሮችን አለመቀበል ነው። ያንን ብንቀበል ትዕግስት ይሆነናል። ጠያቂ: ጥላቻ ምንድነው? ሩሚ: ጥላቻ አንድን ሰው እንዳለ በሰውነቱ መቀበል አለመቻል ነው። አንድን ሰው ያለምንም ቅድመ ሁኔታ ብንቀበል ያ ጥላቻ ፍቅር ይሆናል። አንድን ነገር በጥሞናና በጥልቅ ከተረዳ በዛ ውስጥ ሁሉንም ነገር ትረዳለህ።